ቪዲዮ መልሼ መጥቻለሁ። ዛሬ ቪዲዮ የሚሆነው ሜዳ ስለ የኔ ሜዳ እንደምታዩት ነው ሜዳዬ። እኔ ገና አማቹር ዲቪዥን ላይ ነኝ። ያላለፍኩበት ምክንያት በሜዳ ምክንያት ነው። ስታዲየሜ እንደምታዩት ካምፓሲቲው 16000 ነው። የግድ አማቹርን ለማለፍ 25000 መድረስ አለበት ብሎኛል። ይሄንን ለማድረስ ደግሞ እንደምታዩት ብር ማጠራቀም ያስፈልጋል። እኔ ገና ዛሬ ነው ይሄን ሐሳብ ያሰብኩትበትና እስቲ በስንት ቀን አሳካዋለሁ የሚለውን ቻሌንጅ ጀምሬያለሁ። እኔ በሳምንት ውስጥ ወደ 15000 ኮይን ሰብስቤ ያሳካዋለሁ ብዬ አስባለሁ። ካልሆነ ደግሞ በትንሹም ቢሆን ሰርቼው ዲቪዥኑን ማለፍ ፈልጋለሁ። ይሄንንም ብር በደንብ ለማግኘት እንደምታዩት ስኬናሪዮን እንጫወታለን። ስኬናሪዮ በደንብ ገንዘብ ያስገኛል። እንደምታዩት አሲስት ቱ ጎል ሊዮኔል ሜሲ፣ ስኮር 1 ጎል ሉታሮ ማርቲኔዝ እያለን ነው። ታርጌቱን ዊን ካደረጋችሁ ለምሳሌ አሁን አሲስት ሊዮኔል ሜሲም ሉታሮ ማርቲኔዝም ደግሞ ካላገባ ታርጌቱን ዊን ካረጋችሁ ብቻ 125 ብር ይሰጣችኋል። ስለዚህ አሁን ያልኳችሁ 1-0 ኢንግላንድ እየመራች ነው። አርጀንቲና 2-1 መርታ፣ ግን ሁለቱ ወይ ሜሲ አሲስት አላረገም ወይ ሉታሮ ማርቲኔዝ ስኮር 1 ጎል አላረገም። ባያረግም 125 ብሩ ዊን ስላረጋችሁ ብቻ ይሰጣችኋል። ግን ሜሲም ሁለት አሲስት አድርጎ ሉታሮ 1 ጎል አግብቶ አብረው ስንት ብር ይመጣል መሰላችሁ? ወደ 100 ስንት ይመጣል? ወደ 210 ብር ምናምን ይሰጠናል ማለት ነው። አሪፍ ነው። ካልሆነ ደግሞ ዊን ስላረጋችሁ ብቻ 125 ብር ይሰጣችኋል ማለት ነው። ወደ ጨዋታው እንገባለን። እስቲ ካሸነፍን ዊን ብቻ ለማድረግ ሞክራለሁ። ሁለቱንም እነዚህን ለማሳካት ሉታሮ ማርቲኔዝም እንዲያገባ ሞክራለሁ። እስቲ እንጀምር። ቢያንስ እንኳን 2 ጎል ብናገባ 125 ብሯን እናገኛለን። እንደምታዩት ስኬናሪዮ በጣም ከባድ ሆኗል። እኔ አሲስት ማድረገው ሌላ ቦታ፣ እሱ የሚያደርገው ሌላ ቦታ። ቢያንስ እንኳን 125 ብሯን ብናገኝ trying to get that one valuable goal. He showed a bit too much to the opposition there. እንደምታዩት በስማም ዲፌንሳቸው He'll be disappointed with that tackle. He's normally so reliable. የኢንግላንድ ዲፌንስ በጣም ከባድ ዲፌንስ ነው። በጣም ደግሞ ከባድ ከሚባለው በላይ ከባድ ሆኗል ስኬናሪዮ። አልቫሬዝ ሳባለ መመራ በጣም ባክ አለቀ። ቢያንስ እንኳን ዊን ባረግ ኖሮ ያቺ 125 ብር ተሰጣኝ ነበር። እስቲ አንድ ድል እንሞክርና እስካሸነፍን በ10 ብር ነው እንትን ያለው። ካሸነፍን አሪፍ ይሆናል ብዬ አስባለሁ። ደቂቃውን እንኳን ቢያንስ 50 ላይ ቢያደርግልን አሪፍ ነበር። የማሸነፈ እንትናችን አሪፍ ይሆን ነበር ነው የምለው። እስቲ እኒ ሁለተኛውን እንሞክር። እስቲ ሉታሮ ስለማግባት ሞክሩ። በጣም ከብዷል። ከዚህ ላይ ድሮ ግን ስለ ስኬናሪዮ ጥቅም ምንም ንግግር ነው ያገባኝ። ዝም ብሎ ሲመጣ አልጫወተው ከተጫወትኩት ምን እንደሆነ አላውቀው። ከዛ በኋላ አመሰግናለሁ ዲቪን አመሰግናለሁ። በሱ ቪዲዮ
tackles are flying in at the moment. ከስኪናሪው እንዴት ብር እንደምናገኝ ስላሳየን በቪዲዮ ተምሬያለሁ ከሱ ነው የምለው። Goalkeepers always struggle to get down that quickly. He couldn't have placed that shot any better. The ball has the ball. ሉታሮ ጨራሽ ሰጣቸው እኮ። Volleyed forward. Fernandez. Pickford saves. ከብዷል። That's nicely played. Martinez. ፒክፎርድ ደግሞ የተረገመ ነገር በትክክለኛም ጨዋታ ካያችሁት የአርጀንቲና ከእንግሊዝ የሚያወጣው ኳስ ባለቀ ሰዓት ምን ሆኖ እንደሆነ ደከመ እንጂ የሚያወጣው ኳስ አይደለም። እንግዲህ አሁንም እናገኛለን የሚጨረሻ አንድ ድል ካልሆነ ብራችን ነው የሚጨፈጨፈን። ስኪናሪው አንድ የሚደብረው ነገር ብር ጭፍጨፋ ነው፣ ግን በዛም ልክ እጥፍ ድርብ አድርጎ ይክሳቸዋል ስታሸንፉ። እና ጥሩ ነው ብትጫወቱ ነው የምለው፣ ግን በጣም እየከበደ ነው። እኔ ብቻ ነኝ የሚከብደኝ፣ ግን እኔ እናንተን ካልከበዳችሁ እስቲ ኮሜንት ላይ አልከበደንም። እኔ ግን በጣም እየከበደኝ ነው፣ በጣም ከሚባለው በላይ ማለት ነው። Bellingham with the ball. Not a great challenge. አስጠላኝ በጣም። Just can't seem to get into this game. They need to press higher upfield to start creating chances again. Here's Martinez to the rescue. ለኔ አይፈርድም አንተ ወይስ የአየር ኳስ ነው? Keeper's ball. A close lead here, but can they hang on until full time? He showed a bit too much to the opposition there. They're moving the ball forward. Heed. Surely now. They left it late, but they've equalised. The manager will really be pleased with his efforts for the goal. Let's hope for more of the same. የሉታሮን አንድ አሳክተናል። They're kicking off after that goal. Will they change their approach to this match though? ሜሲ ቢያገባ ጥሩ ነው። አሲስት ቢያደርግ ካላረገም አላረገ ነው ቢያንስ ማሸነፋችን ጎል ይመጣል። Morgan Rogers. አረ በስመ አብ ቶሎ በል እዛ። አረ አልተነፋም። Managed to complete the scenario this time. 2-1 እንኳን ባረገው ምን አለ በእናትህ። ተረገመ ዳኛ ነው በእናታችሁ። ከሁለት ብር 9 ብር ይሻላል የሚያስከፍለን 10 ብር ነውና አሁን ልሞክር፣ የመጨረሻ ሙከራ ልሞክር እያልኩ እኮ ብሬን ጨረስኩኝ እኮ። ዝም ትሉኛላችሁ ስጨርስ ብሬን። አረ በእናትህ ዝም አትበሉኝ፣ ይቅርብ በሉኝ፣ በቃ በሉኝ። ጨረስኩ ብሬን። Already losing, they don't want to go further behind, so they best get this away soon. Harry Kane shoots. He went for it but missed the target. Enzo Fernandez. Lionel Messi. ዴሊስ ግን ብራንድ ጌም ነው ማለት Uses his strength to win እንዴት the ብትሉ header. አይታችኋል። Regains ሜሲ possession. 2 አሲስት ነበር ያደረገው። አዘላለፍም ትክክለኛ ነው። ሜሲም 2 አሲስት ነበር ያደረገው። ኧረ በስመ አብ ዴሊስ ደግሞ የሚጠላ ጌም ነው እንዴ? ኤፍሲ ምናምን ይባላል። እኔ ላጣጥል አይደለም ግን ኤፍሲ አይመቸኝም። ከኤፍሲ ሌላ ጌም ይሻለኛል። እኔ አይመቸኝም። Bellingham with the ball. ለመክፈትስ ያለው ስቃይ Poor distribution from the player. ደግሞ ቢንስ ነካት ምንም በስማ ፕረስ ያደርግልኛል።
passing the ball really well. አለቀ ኮንዲ አልሞክርም በስመ አብ አረመረረኝ ምንድነው እንግሊዞች እንደዚህ አላለቀም ነው አንድ ድላለኝ በቃ ለሞክረው ምንድን ያደን ከበለውም በለው ከበለው ለኔ ተቀማል እንጂ አይጎዳ The goal kick taken short. Headed upfield. Won the ball. Alvarez driving forward. He's got the goal in his side. እስቲ ጀግኔ በመድኃኔ ዓለም ምን አይነት ነው በመድኃኔ ዓለም ምን ነው ሳሩ ከራሴም ደግሞ ችግር ነው wins the ball. Nice pass. አራማ ካሊስተር ባክ Can they see out the result? ፈጣጥምት They're struggling to string their passes together. Harry Kane. ዲፓው ፓውል ከፍ ታሮ አራበስ ማን Oh, a chance now to turn defence into attack. Hits it on. Is there a late chance on? The game may have one final twist. A crucial save. መሸነፌን አምኛለሁ እንግዲህ 200 ነምበር አክሰር ያለው ራሴ አይ ትድም ብታገባ Oh, that was just inches away from going in. ትድም ብታገባ አንድ ድል ይፈጠራል እንዴ ደግሞ ካገባው ግን እንግዲህ ተበልተናል ለሞክር እያልኩኝ ስንት የተበላው እና ይሄን ሜዳ ለማደስ አስቤያለሁ እንደምታዩት ነው ካፓሲቲው 16607 ነው እና ተጫዋቾችም እንደምታዩት ምንም እንትን የሚያረኩም ተጫዋቾች አይደሉም እዚህ ጋር እንደምታዩት ነው እና ተጫዋቾችም ለመግዛት በዳይመንድ አስቤያለሁ ግን ሜዳዬን ደግሞ በኮይን ለማሳደግ አስቤያለሁ እና ደግሞ ሳልነግራችሁ ድሪም ድራፍት ሊለቀቅ ነው እንዳያመልጣችሁ ተጫወቱ ይሄንንም ደግሞ ቻምፒዮን አድርጌ ነበር ወርልድ ፌዙን ለምን እንዳልሰራሁላችሁ ታውቃላችሁ ቪዲዮ ሰርቼ ነበር ግን አለቀኩትም ለምን እንዳልሰራው ልንገራችሁ ለምን እንዳለቀኩት ልንገራችሁ ያለቀኩበት ምክንያት እዩ ማንን እንደሰጠኝ ታለቅሳላችሁ አካንጂን ቢሰጠኝስ ኧረ በስመ አብ ወልድ መንፈስ ቅዱስ እኔ ተከላካይ ቸገረኝ አላልኩም እኮ እኔ ምንድን እንደሚለኝ አላውቅም ቢያንስ እንኳን አጥቂ አይሰጠኝም አካንጂን ይሰጠኛል አካንጂ ሆነ ሰው ያረዴልስ መረረኝ እኔ አሁንስ መረረኝ እኔ አሁንስ እዚህ ጋር ደግሞ እንደምታዩት ድሪም ድራፍት ሊለቀቅ 20 ሰዓት ነው የቀረው ሁሉ ነገር ክላንም ሊጠናቀቅ 20 ሰዓት ነው የቀረው ማለት እስከ ነገ ከሰዓት ድረስ ይጠናቀቃል ማለት ነው እኔ ከዚህ ክላን መውጣት አለብኝ በዛውም በሚቀጥለው ቪዲዮ ነገ በመሰራላችሁ ቪዲዮ የክላን አገባብ ሰው ግሩፕ ላይ እንዴት እንደምንገባ አሳያችኋለሁ ላይክ ሼር ሰብስክራይብ አድርጉልኝ አግዙኝ ወዳችኋለሁ ቪዲዮ እየታየ አይደለም ባካችሁ ቪዲዮ እንዲታይ አድርጉልኝ አመሰግናለሁ ላይክ ሼር ሰብስክራይብ አድርጉ ወዳችሁ